ወረህመቱላሂ ወበረካቱ። ውድና የተከበራችሁ ኢትዮጵያውያን እህት ወንድሞቼ እንደምን አላችሁልኝ? እኔ ጋር ሁሉ ሰላም ነው። እንዲሁም ሌሎች ወገኖቼ ሰላም ብያለሁኝ። ዛሬ ኩብዘራ ልቆርጥ ወጣሁኝና በዛ ውስጥ የሚሰማኝን ስሜት ለእህቶቼ ምናልባት የኔ አይነት ስሜት ሰምቷቸው በዛ ስሜት እንዴት እንደወጡ እንዲያስረዱኝ ማለት ነው። በቅርቡ የሆነ ትንሽ የገጠመኝ ሀጃ ነበርና በዛ ሀጃ ምክንያት ትንሽ በድሎኛል ብዬ ማስባቸው ሰዎች ማለት ነው። ወላሂ ነው የምላቸው። ሰላቱን ላቆሜ ፊት ለፊቴ ነው የሚመጡት። በቃ ልረሳቸው አልችልም። የሆነ ጊዜ ዱዓ አርግቼባቸው ያ ረቢ አስረሳኝ እላለሁ። እስትግፋር እያረኩኝ ራሱ በመሀል ይገቡብኛል ማለት ነው። እና በዛን ሰዓት ደግሞ ሀቂቃ በቃ ያው ትሳሳታላችሁ፣ ትራገማላችሁ፣ የሆነ ነገር አለና በዚህ ሁኔታ የሆነ በጣም ውስጣችሁን የጎዳው ሰው፣ በጣም የሰበራችሁ ሰው፣ በጣም አምናችሁት የከዳችሁ ሰው በምን ሁኔታ ነው የረሳችሁት? ሀቂቃ በቃ በጣም ነው ማለቅ ሰው አንዳንዴና በቃ የነበረው ቃላቶች እነሱ እየተናገሩኝ የነበረ ቃላትና ዛሬ ላይ ደግሞ ያደረጉኝ ነገር ሳስበው በጣም ውስጤ ይጎዳኛል። እና ብዙ የሚረሱ ነገሮች አሉ። የአገሬ ሰው የወጋ ቢረሳ የተወጋ አይረሳም የሚለው ተረት ሀቂቃ አሁን ገና ነው ትክክል መሆኑን ያረጋገጥኩት ማለት ነው። እና እስቲ በእንደዚህ አይነት ስሜት የነበራችሁ እህቶች ከእንደዚህ አይነት ስሜት በቃ እንድረሳ የሚያደርገኝ ነገር ሀቂቃ ይህን ዩቱብ ራሱ ስከፍት ማለት ነው ከዛ ስሜት እንድወጣ ነበረ አሳቢ ማለት ነው። ያው አሁን ትንሽ ይሻላል ዩቱቤ፣ ብዙም የሚያበረታታኝም የለም፣ ብዙም እይታ የለውም። በእርግጥ ብዙ ላይክም የለውም። ያው ኢንሻአላህ ቀስ በቀስ ደግሞ ታበረታቱኛላችሁ ብዬ ተስፋ አደርጋለሁኝ። ግን አሁን በግዶንሱን ልቆርጥ ወጥቼ በዛው የቀረጥኩት ምክንያት ምንድነው? ከዚህ በፊት ኩብዘራ አንድ እህቴ እንደዚህ ለኩላሊት መድኃኒት ነው ብዬ ስነግራት ምን አይነት ነው ብላኝ የቀረጥኩት ቪዲዮ አለ። ያው የማያውቀውም ይኖራል። አዳዲስ በተለይ ከሀገር የመጡ እህቶች ኩብዘራና በግዶኒስ ያው ይመሳሰላል ቅጠሉ ማለት ነው። በሽታውና በእጅ ሲያዝ ነው የሚያስታውቀው እንጂ ብዙም ልዩነት የለውም። እና እኔ ደግሞ አልሐምዱሊላህ ደስ የሚለው ነገር ያው ከዚህ በፊትም የቀረጥኳቸው ቪዲዮዎች ነበሩ። ምንድነው ሁሉ ነገር ጓሮ ውስጥ አለ ማለት ነው። የምሰራበት ቤት ማሻአላ በጣም ትልቅ ግቢ ነው። ሁሉ ነገር ነው ጓሮ ውስጥ ያለውና ወጥቶ ብቻ ቀንጥሶ መጠቀም ነው እንደ ሀገራችንና ሀገሬን ያስታውሰኛል። በዛው ያው የገጠር ልጅ ስለሆንኩኝ የገጠር ልጆች አብዛኞቻችሁ ታውቃላችሁ፣ ጓሮ ተወጥቶ ተቆርጦ የሚገባ ነገር ብዙ ነገር አለና እና በዛ ውስጥ መልእክቴንም ላስተላልፍና ምክር ከሰጡኝ እህቶቼ ከዚህ ስሜት እንደወጣ በተለይ እንድረሳው በቃ ያ የተበደልኩት ነገር በእርግጥ አሁን ባለሁበት ሁኔታ ምረሳው ነገር አይደለም፣ ግን እንደው እንዲያስረሳኝ በቃ ዱአ አድርጉልኝ ሀቂቃ ማለት ነው። በቃ ሰዎቹንም እንድረሳቸው ነገሩን በተለይ ደግሞ ማስታወሰው ወላሂ ነው የምላችሁ በቃ በደከመኝ ሰዓት በጣም ሲደክመኝ በቃ በጣም እነሱ ያደረሱብኝ ነገር በቃ ፊት ለፊቴ ነው የሚመጣውና በምን ሁኔታ እንደዚህ አይነት ደርሰውባችሁ ሰው በድሏችሁ በደል አይነት አለው። አንዳንዴ የሆነ ሙሲባ ይደርስባችሁና ከሰው እኩል አሁን ምሳሌ ብዙ ቤቶች አዲስ አበባ ላይ ፈርሷል። ብዙ እህቶቼ ያው ያለውም አለኝ ብሎ የሚተማመንበት ነገር የለውም። ግን ብዙ እህቶቼ ሰርቶ ጨርሶ ደክሞ በቃ አርፋለሁ አገሬ እገባለሁ ባሉበት ፈርሶባቸው ብዙ የተጎዱ እህቶች ያሉ። አላህ መጽናናቱን ይስጣቸው። አለን የምንልም ሰዎች አለን ብለን አንተማመንም። ምንም የሚያስተማምን ነገር የለም። አንዴ ህጉ አንድ ጊዜ በቃ ካሁን በኋላ አይፈርስም ይባላል። መልሶ ደግሞ ያው ረመዳን ሲመጣ እየፈረሰ ነው። ዘንድሮም ብዙ እህቶቻችን ሜዳ ላይ ወድቋል። በተለይ ያው ይሄ ቤት የሚፈርሰው በተለይ ሸገር ሲቲ አካባቢ ነውና ሸገር ሲቲ አካባቢ ደግሞ እንደሚታወቅ አብዛኛው ስደተኞች ናን የገዛ ነውና ያው እኛ ስደተኞች በሰው ሀገር ተንከራተን ይኸው አሁን ሊቢያ በረሃ ላይ ስንት ወገኖቻችን እየታረዱ ነው። ስንት ወንድሞቻችን እህቶቻችን ወንድሞቻችን እንደዛ በሰልፍ ደርድሮ በቃ ምንም የሚያስደስት ነገር የለም። በእርግጥ ፍልስጤኖች ህፃናቶች ላይ ቦምብ እየወረደ ነው፣ የእሳት ዝናብ እየወረደ ነው። ምንም በቃ አገርም ዞር ብላችሁ ስታዩ ከሀገር ውጭም ያለው ዞር ብላችሁ ስታዩ የሚያስደስት ነገር የለም። ግን አላህ በራህመቱ በእዝነቱ እሱ ሰላም ነውና አላሁመ ኢንተ ሰላም ወሚንከ ሰላም ተባረክተ ጀልጀላሊ ወልኢክራም። እሱ ሰላም ነውና እሱ በራህመቱ
ሰላሙን ያምጣልን። ዓለምን ሁሉ ሰላም ያደርጋት፣ ሀገራችንን ሰላም ያደርግልን እንጂ የሚታየው የሚሰማ ሁሉ የሚዘገንን ነው። በቃ የሚያስደስት ነገር ምን የሚሰማ ነገር የለም። እንደው ስልኬን ዘጋግቼ ልጥፋ እንዲህ ሁላ ያስብላቸዋል። እና እንደው እስቲ ለሀገራችንንም ሰላም እንደው አድርጉ። ፈርሶባቸው ደግሞ ሜዳ ላይ ለወደቁ እህቶቻችን ወንድሞቻችን አላህ ኸይረኛውን ነገር እንዲተካላቸው። አላህ እንግዲህ የራሱ የሆነ ጥበብ አለውና አንድ ነገር ሲያመጣ የራሱ የሆነ ነገር አለው የሚያመጣበትና የሚያፈርሱ ሰዎችም አላህ ቀልብ እንዲሰጣቸው ወደ ራሳቸው እንዲመለሱ። በተለይ አረብ ሀገር ይሄ የሚፈርሰው ቤት ወላሂ ከ195ቱ የአረብ ሀገር ሰዎች ለፍቶ የገዙት ነው። በተለይ ሴት እህቶቻችን ማለት ነው። እና በጣም የሚያሳዝን ነገር ነው ያለው። ያው ተትቷል ተብሎ ብዙዎቻችን ተደስተን ነበረ። ግን አሁንም ያው ዘንድሮም በአዲስ ፈረሳ ላይ ነው ያለው። እንደውም ያልተገባበት አካባቢ ሁላ እየፈረሰ ነው። እስቲ ዱአ እንደራረግ ሀቂቃ ሙስሊሙን በዱአ ይበርታ። አሁን እቺ የቀረች እንኳን 5-6 ቀናት እንኳን እንበርታ እስቲ። ክርስቲያኑም ያው ጾም ላይ ነው ያላችሁትና ጸሎት አድርጉ ሀቂቃ ማለት ነው። በቃ ከምንም በላይ ሰላም ነው። በቃ ሰላም ካለ፣ መረጋጋት ካለ፣ መፋቀር ካለ ሁሉ ነገር ቀላል ነው ሀቂቃ። እኛ ሰላም ስላጣን፣ ግድያ ስለበዛ፣ ህፃን መደፈር ስለበዛ በተለይ እኛ ሀገር ላይ ማለት ነው ምን ሆነ ይሄ ነገር በቃ ኑሮ እንዲወደድ ችግሮች ላይ ነው። አላህ Subhanahu Wa Ta'ala እኮ በየብስም ሆኖ በባህርም ሆነው በየብስ የሚሰሩ ስራዎች በእጃችሁ በሰራችሁ ስራዎች እንጂ በባህርም ሆነ በየብስ በሰራቻቸው ስራዎች እንጂ አንይዛቸውን አንቀጣቸውም። በስም በምትበድሉት በደል ነው የምንይዛችሁ ብሎናል። እና የኛ በደል ደግሞ በስቷል። ሰው በቃ ክፉ ሆናል። በተለይ የኢትዮጵያ ሰው እኔ እንጃ ወላሂ በቃ እኔ እንደኔ ምርር ያለው ካለ አላውቅም። የኢትዮጵያ ሰው በቃ ወላሂ እያለ አላህ አማና መወጣ ያደርገኝ እያለ በቃ ብዙ ክደት የሚፈጽም ሰው የኢትዮጵያ ያለ ሰው ነው። እና የኢትዮጵያ ሰው አትመኑ እህቶቼ። ብራችሁን ከምንም በላይ እንደዚህ ሽንት ቤት አጥባችሁ እንደዚህ ቁማችሁ እያንቀላፋችሁ የሰራችሁትን ብራችሁ በቃ ሁለተኛ የኛ ሰው እኔ አንዳንዴ ወላሂ እኛ አበሾች ምቀኞች ነን። ይሄ ህስድ ስለሚበዛም ነው አንዳንዴ ነገሮቹ የሚበላሹት። እኔ በእኔ እምነት ማለት ነው። ለምን እንደሆነ አናቅም። በቃ የራሳችን አይታየንም። የሰው ነው ትንሽ ነገር ያ ሰው ካለው ያ የሰው ነው እንጂ ምናልባት ከሱ እጥፍ 2-3 ነገር ቢኖረን የራሳችን አይታየንም። ይሄ ምቀኝነትም አንዳንዴ ጥሩ አይደለም። አላህ ከውስጣችን ምቀኝነትን ያጥፋልን። አላህ ኸይሩን መንገድ ይምራን። ሀቂቃ በዚሁ መልእክቴን ላስተላልፍ ብዬ ነው። ከዚህ በፊት የቀረጥኩት በግዶኒስ አለ ኢንሻአላህ እንዴት እንደምትጠቀሙትም ያብራራሁት ነው። አንድ ላይ ለቀዋለሁኝ። ዱአ አድርጉልኝ ሀቂቃ አሁን በዚህ በቀረች ቀናት እውነት ክርስቲያን ወገኖቼም ጸሎት አድርጉልኝ። ሙስሊም እህት ወንድሞቼም ይሄንን ድምጽ የምሰሙ ወላሂ ዱአ አድርጉልኝ። በተለይ በቃ በደሌን እንድረሳው ዱአ አድርጉልኝ። ታችን ላይ ይሄ ስሜት የደረሰበት ሰው ብቻ ነው የሚረዳው። ያልደረሰበት ሰው እንደ ለፍላፊ አድርጎ ሊቆጥረን ይችላል። ግን የሆነ በደል የደረሰበት ሰው ያ ሰው ነው ድካሙ ልፋቱ የሚሰማው ማለት ነው። እና ያው አበረታቱኝ። በተለይ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ፣ ኮሜንት መጻፋችሁን እንዳትረሱ። አበረታቱኝ። እናንተ ላይክ ባደረጋችሁልኝ ቁጥር ሌሎች ጋር እንዲዳረስ ያደርግልኛል። በጣም ነው የማመሰግነው ለምታበረታቱኝ፣ ጠንክሪ ለምትሉኝ፣ አይዞሽ ለምትሉኝ። እውነት ሰው አለኝ እንድል እየተሰማኝ ነው። በጣም ነው የማመሰግናችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ኢትዮጵያውያን በአጠቃላይ ዛሬ አንድ እህቴ በግዶኒስ ተጠቀሚ ለኩላሊት በጣም መድኃኒት ነው ብዬ ስላት በግዶኒስ ምንድን ነው አላውቀውም አለችኝ። ማለት እዚህ ሀገር አዲስ የመጣን ወይንም ደግሞ ሀገር ላይ በግዶኒስ አብዛኛው ጊዜ የሌለበት አካባቢ ይኖራል ላናውቀውም እንችላለን። እና በግዶኒስ አሁን በደንብ ስላልወጣ ከኩብዘራ ምንም አይለይም። ኩብዘራ በዛ በኩል አለ አሳያቸዋለሁ። አሁን ይሄኛው በግዶኒስ ነው ግን በደንብ ሲያድግ ያስታውቃል። ግን እንደዚህ ገና አሁን ፍሬሽ እየወጣ ነው ገና ከስር ማለት ነው። ገና እያደገ ስለሆነ ቅርብ ጊዜ ነው የተተከለውና ብዙም አይለይም። ግን በምን ትለዩታላችሁ መስላችሁ? ኩብዘራ በግዶኒስ እንደዚህ አንተን በጥሳችሁ ስታሹት የሆነ የራሱ የሆነ ሽታ አለው። ልክ እንደ ኩብዘራ ደስ የሚል ሽታ የለውም። የራሱ የሆነ ሽታ ነው ያለው እና የሚለየው በዛ ነው። መድኃኒትነቱ ምንድነው? ለኩላሊት በጣም በጣም ጠቃሚ የሆነ መድኃኒት ነው ሀቂቃ ማለት ነው። እኔ ለራሴ ስለተጠቀምኩበት ነው። በሁለት መልኩ ነው የምትጠቀሙት። አንደኛ በደንብ ዝፍዝፍ አድርጋችሁ ጨውም ነስንሳችሁበት ይሁን ሎሚም አድርጋችሁበት ዝፍዝፍ አድርጋችሁት ያው እንደዚህ አይነት ነገሮች አንዳንድ ጠቃቅን ነገሮች ስለማይጠፉት ማለት ነው እንደዚህ አይነት ቅጠሎች
ከዛ በኋላ ልክ እንደ ሻይ ታፈሉትና ቀዝቀዝ ሲል መጠጣት ማለት ነው። ሽንት ቤት ደጋግማችሁ እንድትገቡ ያደርጋችኋል። በጣም ነው ለውጥ የሚያሳያችሁ ማለት ነው። በሁለተኛ ደረጃ ደግሞ ምን ታደርጉታላችሁ መሰላችሁ? እንደዛው ዝፍዝፍ አድርጋችሁ በደንብ ካጠባችሁት በኋላ እንደ ጁስ ትፈጩታላችሁ። ምሳሌ ሙዝ ካላችሁ አንድ ሙዝ ጨምራችሁበት፣ ወይንም ደግሞ ሀብል ካላችሁ አንድ ሀብል ጨምራችሁበት፣ ያላችሁ ነገር ፈዋካም እንዲያጣፍጣላችሁ ማለት ነው። እሱም ከሌለ ደግሞ 5 ፍሬም ቴምር ይኑራችሁ፣ 3 ፍሬም ቴምር ጭምር አድርጋችሁ ፍሬውን አውጥታችሁት ማለት ነው። ከዛ ልክ እንደ ጁስ ፈጭታችሁ ትጠጡታላችሁ። በጣም እኔ ልነግራችሁ አልችልም። በጣም ነው ለውጥ ያገኘሁበት ሀቂቃ ማለት ነው። እዚህም ሆናችሁ ለኩላሊት መድኃኒት መሆኑ ማታውቁ እህቶች ካላችሁ ያው እኛ በተለይ አረብ ሀገር ያለን ሰዎች ረጅም ጊዜ ስለምንቆም ምናምን አብዛኞቻችን ኩላሊቴ እንላለን እና በአሁን ሰዓት ደግሞ ሀገራችንም ይሄ ኩላሊት በሽታ በጣም እየበዛ ያለ በሽታ ነው። አላህ ይጠብቀን። ያውም ጠባቂው አላህ ነው። ግን ሰበብ ለማድረስ ያህል በቻልነው አቅም እንደዚህ አይነት ደግሞ የተፈጥሮ የሆኑ መድኃኒቶችን ደግሞ እየተጠቀም ጎንዮሽ ጉዳትም ስለሌለው እየተጠቀምን ራሳችንን በቻልን አቅም ብንጠብቅ ጥሩ ነው ብዬ አስባለሁ። ኩብዘራውን ደግሞ ላሳያችሁ። ይሄኛው ያው እንደምታዩት ይሄ ደግሞ ኩብዘራ ነው ማለት ነው። አሁን ኩብዘራው እናንተኑ ብዙ ልዩነት የለውም እንደዚህ ስታዩት ማለት ነው። ግን ይሄኛው ሽታው በጣም ደስ ይላል። የኩብዘራው ሽታ በጣም ነው ደስ የሚለው። እንደ በግዶኒስ አይደለም፣ ሽታው ይለያያልና በግዶኒስ በእጃችሁ ስትሉት ትንሽ ደረቅ የማለት ነገር አለው። የኛው ደግሞ ኩብዘራው ደግሞ ለስለስ የማለት ነገር አለው ስትይዙትና እኛ ሀገር ምን ተብሎ ስሙ እንደሚጠራ አላውቅም። ግን እኔ ስጠይቅ አዲስ አበባ አካባቢ አንድ እህቴ የሾርባ ቅጠል ብለሽ መግዛት ትችያለሽ፣ መርካቶ በብዛት አለ ብላ ነው ያለችኝ። እና ወላሁ አለም እኔ ለራሴ ስላላየሁት የትም ቦታ አሁን እኔ በነበርኩበት አካባቢ ኩብዘራ ነው ያለው እንጂ በግዶኒስን እስካሁን ድረስ ኢትዮጵያ ውስጥ አይቻላቅም። ሊኖር ይችላል ወላሁ አለም። ሀታ እኔ በፊት ባሚያ ምናምን የሌለ ይመስለኝ ነበርና መርካቶ ላይ ግን ባሚያ ሲሸጥ አይቻለውና ብዙ እኛ የሌለ የሚመስሉ ነገሮች ሀገራችን ሊኖር ይችላል፣ በተለይ በአሁኑ ሰዓት ማለት ነው። ስለዚህ ይሄንን ተጠቀሙበት። ሌላም አለ የኩላሊት ለራሴ የተጠቀምኩበት፣ ያው ቪዲዮ እንዳላበዛባችሁ ሌላ ቀን ደግሞ እሱን እንዴት እንደምትጠቀሙ እሱ አይተም ቦታ ያለ ነው ሀገራችን፣ እንደውም በብዛት እንደፈለግን የምናገኘው ነው። እሱንም እንዴት አሰራሩ እንዴት እንደሆነ እነግራቸዋለሁኝ። እሱ በጣም መድኃኒት ነው፣ እንደዚህ ልክ እንደዚህኛውም ማለት ነው። ሌላ ያው ስደት ላለን ሰዎች ቢገኝ ይሄ ሙሲ የሚባል አለ አይደል? የሆነ ቢራ የሚመስል ሲታይ ይሄ እንትን መራራው ማለት ነው። እሱን እኔ እንደውም አንድ ጊዜ የሆነች እህቴ ስትነግረኝ አንዱ ታሞ ለ2 ወር ተከታታይ 60 ቀን ጧትና ማታ እሱን ተጠቀመ አለችኝ። እያየው ነው እንትኑ ይሄ ጠጠር አለበት ተብሎ ጠጠሩ የወጣለት እያየው ነው አለች። እያየው እኔ ራሱ እሱ ነገር እዚህ አሁን ሲያመኝ አንዳንዴ 3 ፍሬውን 4 ፍሬውን አስመጣና እኔ እንደውም በአንዴ እንደዚህ ተከታታይ ሳይሆን የምንጠጣው በቀን አንዱን እጠጣና በጣም ነው ለውጥ ማገኝበት ሀቂቃ ማለት ነው። የእሱን ደግሞ ለውጥ ልነግራችሁ አልችልም። ያው ውድም ነው እሱ ነገር የሚሸጠው ሳዑዲም ውድ ነው። ድሮ 6ቱ 30 ብር ምናምን ነበር። አሁን ግን 30 ሪያል ማለት ነው። ብር ስላቸው ኢትዮጵያ እንዳይመስላችሁ ሪያል ምናምን ነበር። አሁን ግን ጨምሯልና ስንት እንደሆነ አላውቅም። እኔ ለጊዜው አሁን ሳዑዲ ስላልሆንኩኝ ማለት ነው። ግን እኔ ባለሁበት ሀገር ራሱ በጣም ውድ ነው አንድ ፍሬው ራሱ ማለት ነው። እሱም እንደ ሳዑዲ በቀሩራ ሳይሆን በእንትን ነገር ነው፣ እንደ አሲር ነገር ነው የሚመጣው እዚህና እኔ ያለሁበት አካባቢና በጣም ነው እሱ ራሱ በቃ ልነግራችሁ አልችልም። እንደውም አንድ ሳምንት እንኳን ተከታታይ ጧትና ማታ አንዳንዱ ብትጠጡት በጣም የሚገርም ለውጥ ነው የምታገኙበት። ያው አላህ ነው የሚጠብቀን። ያው ሰበብ ማድረስ ብቻ ነው እኛ የምንችለውና ሰበብ ማድረስ ነው ያለብን። ያው ሁሉም ጓሮውን አላሳያችሁም፣ ግን የተወሰነ ያው መቅረጽ ካልቀረ በኋላ ላሳያችሁ እስቲ። ያው ይሄ ግቢው ነው። ያው የተወሰነ ይሁት እዚህ ጋር ደግሞ ጅርጅር ነው ያለው። ጅርጅር ይባላል በአረብኛና እኛ ሀገር ይኑር አይኑር ወላሁ አለም ነው ያላቅም ማለት ነው። ግን እዚህ ሀገር ያው ለሰላጣነት ነው የሚጠቀሙት ታውቃላችሁ። እንዲሁም ደግሞ እጥብ አድርጎ ያቀርቡትና ይቀርብና ከሩዝ ጋር ይበላል ምሳ ሰዓት ላይ። ግን ከሰላጣ ከሆነ ነው እንጂ እኔ አልወደውም፣ አይጣፍጥም ማለት ነው። ብቻው ከሰላጣ ሲዋሃድ በተለያየ አይነት ሰላጣ በተለይ ሩማን ኑሯችሁ ሩማን ጨምራችሁበት ምናምን ስትበሉት በጣም ይጣፍጣል። ለማንኛውም ይሄን ይመስላል። ቪዲዮ እንዳላበዛባችሁ በግዶኒስን ተጠቀሙት አብዛኞቻችሁ።
ለማታውቁት ትኖራላችሁ። ብዙ ሰው ለሰላጣ ለምን ለተለያየ ነገር በግዶሪስን እንጠቀማለን። ፍቱሽን የተለያየ ሰላጣዎችን እንሰራበታለን። ግን ጥቅሙንና ጉዳቱን የምናውቅ አይመስለኝም ማለት ነው። ስለዚህ ለኩላሊት በጣም በጣም ምርጥ ነው። እንደውም ለኩላሊት ብቻ ሳይሆን በግዶኒስ ውፍረት ራሱ ላለው ሰው ውፍረት ለመቀነስ ለፈለገ ሰው የሆነ የጥጋብ ስሜት ነው የሚሰማችሁ። ፈጭታችሁ ስትጠጡት፣ በተለይ ቀቅላችሁ ሳይሆን ፈጭታችሁ እንደ ጁስ ስትጠጡት በቃ የሆነ ጥግብ ነው የምትሉት ማለት ነው። ስለዚህ ተጠቀሙ ትላችኋለሁኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ።